እግዚአብሔር ከእናንተ ጋር ይሁን። እንደምን ቆያችሁ ቅዱሳን? በጌታ ተባረኩ። ጌታ ኢየሱስ ክርስቶስ ለዘላለም ይባረክ። በጌታ ለጌታ ቃል ጥቂት ደቂቃ ይኑረን። ደግሞ በየዕለቱ የአምላካችን የእግዚአብሔርን ቃል አንድ ምዕራፍ እንድታነቡ አሳስባችኋለሁ። ወደ ዛሬ ሀሳብ እንመለስ። የቀረውን እናነባለን አብረን። በጌታ ስም ተባረኩ። ሁላችሁም ያው መጽሐፍን እያነበብን ነው። ኢየሱስ ጌታ ምዕራፍ 6 ቁጥር 20 ድረስ በቀደም አንብበን ዛሬ ከ21 ወደ ታች ያለውን ነው የምንቀጥለው። ተባረኩልኝ። መልአኩ በያዘው በትር ጫፍ ስጋውንና ቂጣውንም ነካ፣ ከዓለቱም እሳት ወጣ፣ ስጋውንና ቂጣውንም በላ። ከዚያም የእግዚአብሔር መልአክ ተሰወረ። ጌዴዎንም ያየው የእግዚአብሔር መልአክ መሆኑን ባወቀ ጊዜ ልዑል እግዚአብሔር ሆይ የእግዚአብሔርን መልአክ ፊት ለፊት አይቻለሁና ወዮልኝ አለ። እግዚአብሔርም ሰላም ለአንተ ይሁን፣ አትፍራ፣ አትሞትም አለ። ጌዴዎንም በዚያንም ለእግዚአብሔር መስዋዕትን ሰራ፣ ስሙንም እግዚአብሔር ሰላም ነው ብሎ ጠራ። ይህ መስዋያ የአቤሜሌክን ይዞት በሚሆነው በጽፍር ዛሬም ቆሞ ይታያል። በዚያችም ዕለት እግዚአብሔር ጌዴዎንን እንዲህ አለው፣ ከአባት ማንጋ 7 ዓመት የሆነውን ሁለተኛውን ወይፈንን ውሰድ። አባት ለባኦል የሰራውን መስዋያውንም አፍርሶ በአጠገቡም የአሸር አምድም ሰባብረህም ጣል። ፍርሽራሹም ጉበት ላይ ለአምላክ ለእግዚአብሔር የሚገባውንም መስዋያም ስራ። ሰባብረ በጣልከው የአሸር ምስል አምድም ሁለተኛውም ወይፈንን ወስደህ የሚቃጠል መስዋዕትንም አድርገህ አቅርብ። ጌዴዎንም ከአገልጋዮች 10,000 ሰዎችን ወሰደ፣ እግዚአብሔር እንዳዘዘውም አደረገ። ቤተሰብና የከተማው ሰው ስለፈሩ ይህንንም ያደረገው ቀን ሳይሆን ሌሊት ነበረ። ሌሊቱንም ነግቶ የከተማው ሕዝብ ከመኝታ ሲነሱ የባኦል መስዋዕት ፈርሶ በአጠገቡ የቆመው የአሼር ምስልም ተሰባብሮ አዲስ በተሰራው መስዋዕት ላይ ሁለት ወይፈንም ተሰርቶ አዩ ነበር። እነሱ ይህን ያደረገ ማን ነው በማለት እርስ በራሳቸው ተጠያየቁ። ነገሩን በጥብቅ ሲከታተሉ የኢዮአስ ልጅ ጌዴዎን መሆኑን ደረሱበት። የከተማ ሰዎች ኢዮአስን የባኦልን መስዋያ ያፈረሰና በአጠገቡ የቆመው የአሼርን ምስል አምድ የሰበረ ልጅ በመሆኑ መሞት ስላለበት አውጣልን አሉት። በዚያንም ጊዜ ኢዮአስን በቁጣ ሲገነፍል እና በዙሪያ ለነበረው ሕዝብ እንዲሁም አለ፣ ለባኦል ትማጎታላችሁን? ልትድኑትስ ትመረምራላችሁን? ለእርሱ የሚሟገትለት ቢኖር እርሱ እስከ ጠዋት ድረስ ይሞት። እንግዲህ ባኦል በእርግጥ አምላክ ከሆነ መስዋያውንም ሲያፈርሱበት ራሱን ሊከላከል ይችል ነበር። ስለዚህ መስዋያውንም አፍርሶታል እና ራሱ ባኦል ይሟገት ሲል በዚያ ዕለትም ጌዴዎንም ይሩበኤልም ብሎ ጠሩት። በዚያንም ጊዜ ሚዳውያን ሁሉም አማሌቃውያንና ሌሎቹም የምስራቅ ህዝቦች ኃይላቸውንም አስተባብሮ የዮርዳኖስ ወንዝም በመሻገር በኢያዜሬል ሸለቆ ሰፈሩ። ከዚያም የእግዚአብሔር መንፈስ በጌዴዎን ላይ ወረደ። እሱ መለከትንም ነፋ፣ ኢያዜሬልም እንዲከተሉ ጠራቸው። እንዲሁም በሞላው የምናሴ ምድር መልእክተኞችንም ላከ፣ እንዲከተሉ ጥሪ አደረገ። ደግሞ የአሦር የዙባሌንና የንፍታሌምን ሰዎችንም መጥቶ እንዲጋጥማቸው መልእክተኛው ላከላቸው። ጌዴዎንም እግዚአብሔርን እንዲህ አለ፣ በተናገርከኝ መሰረት እስራኤላውያንን በእጅ የሚታድናቸው ከሆነ እነሆ የበግ ጠጉር በዝቶ በሜዳማ ላይ አኑራለሁ። ምድርን በሙሉ ደረቅ ሆና በዝቶም ላይ ብቻ ጤዛ ይኑር። እንዳልከው እስራኤላውያን በእኔ እጅ እንድታድናቸው አውቃለሁ። እንደዚሁም ሆነ። ጌዴዎንም በማግስቱ ጠዋት ማልዶ ተነሳ። በስቶም ሲጨመቅ የወጣው ውሃ እንደ አንድ